ግን አንድም ቀን ወድሻለሁ የሚል ቃል ከአንደበትህ ሰምቼ አላቅም ስትል ጠየቀችው። 50 ዓመታትን ያለምንም መንከን አብሮ ያሳለፉት ሁለት ጥንዶች አንድም ቀን ባሏ ወድሻለሁ የሚል ቃልን አውጥቶ እንደማያቅ ትዝ ሲላት ይህ ብላ ጠየቀችው። ባሌ ሆይ በትዳር ህይወት ውስጥ 50 ዓመትን አስቆጥረናል፣ ልጅም ወልደን ደረናል፣ ክፉ ደጉንም አብረን አይተናል። ነገር ግን አንድም ቀን ወድሻለሁ የሚል ቃል ከአንደበትህ ሰምቼ አላቅም ስትል ጠየቀችው። ባለም ጥያቄዋን በሰማ ጊዜ እንዲህ አላት። ትዝ ይልሻል ወይ የሆነ ቦታ ደርሰን ስንመለስ እጅግ በጣም ትልቅ ዶፍ የሆነ ዝናብ እየዘነበ ነበረ። ያኔ አንቺን እንዳይበርድሽ ብዬ ከራሴ ላይ ጃኬት አውጥቼ አልብሼሽ ነበር አላት። አዎ በዛ ቀን ምሽት በጣም እንዳመመኝና ብርድ እንደመታኝስ ትዝ ይልሻል አላት። አዎ በደንብ እንጂ አለችው። ልጃችንን ዘይረን ወደ ቤት እየተመለስን ሳለ ከጉዞ ርዝመት የተነሳ እግሮችሽን አሞሽ ነበረ፣ ከዛ ወገቤ ላይ አዝዤሽ ነበር፣ ትዝ ይልሻል ወይ ያኔ አላት። አዎ እንዲህ በጣም ነው ትዝ የሚለኝ አለችው። ዶክተሮች አይንህ ደክመዋል ከእድሜህ ብዛት ብለው ሲነግሩኝ አይ ችግር የለውም እኔ 2 አይኖች አሉኝ፣ እነዛ አይኖችም ደግሞ ሚስቴ ናት እና የትም ቢሄድ ምንም ብሆን አልቸገርም ብዬ ለዶክተር የተናገርኩት ቃል ይሳት ትዝ ይልሻል ወይ ብሎ ጠየቃት። ሚስትን በመገረም አዎ ትዝ ይለኛል አለችው። ባለም ይመስለኛል ይሄ ሁሉ ተግባሪ እወድሻለሁ ከሚሉ ቃላቶች እጅግ በጣም የላቁና ትልቅ ትርጉም ያላቸው ናቸው ሲል ነገራት። እሷም አዎ እኔ ስቀልድ ነው እንጂ እንደምትወደኝ በብዙ ተግባሮች አውቃለሁ ስትል መለሰችለት። እንደነዚህ ሰዎች ፍቅርን በተግባር የሚያኖራችሁን ሰው አላሁ ሱብሓነሁ ወተዓላ ሁሌም የሚሳሳላችሁንና የሚያስብላችሁን ከቃላቱ በፊት ተግባሩ የሚቀድምን ሰው አላህ ይወፍቃችሁ ባይነኝ። አላህ መልካም ትዳርን ለሁላችሁም ይስጣችሁ። ወሰላሙ አለይኩም።